እኔ በመንፈስ ዓለም ያየሁት ወንድ ልጅ ነው። አንተ ሴት ልጅ ነው ወለድከው? አንተ ግን ከመውለድ በፊት ምን ቢወለድ ደስ የሚለኝ? ወንድ ነበር። ያንተ ዓለም ላይ ወንድ ልጅ ነው አለው። ለከላይ ያንተ ዓለም ላይ ወንድ ልጅ ነው አለው። ግን አንተ ወለድከው ሴት ልጅ ነው። ምክንያቱም ንገረኝ። ያንተ ባለቤት ሴት ልጅ መውለድ ትፈልጋለች። አንድ ነገር ላውራልህ። አንተ መስሪያ ቤት ነው የምትሄደው። ባለቤት ቤት ነው የምትቀመጠው። ስራ የላትም። ተከራይተን ነው የምኖረው። ወንድ ልጅ አያለው ያልኩበት ምክንያት ንገረኝ። ያንተ ዓለም ላይ ነው ወንድ ልጅ አለው። መንፈሳዊ ዓለም ላይ አንተ መስሪያ ቤት ስትሄድ አንተ ባለቤት ጽንሱ ላይ ሴት ልጅ እንዲወለድ ደጋግማ ነግራለች። እንዳሰበች እኔ ማውቀው ልብስ ገዛች። መጀመሪያ ልብስ ገዛች። ካፓራ ምንም ሳታይ ማለት ነው። ያንተ ባለቤትም ባነሳት ምን እንደሚል እንግዲህ ሴት ልጅ ያለ ነው የሚለው። ምክንያቱም ለምን ሲባል የሱ ዓለም ላይ ሴት ልጅ ነው ያለው። አንተ መስሪያ ቤት በምትሄድ ሰዓት ያንተ ባለቤት ሆዶ ላይ ደጋግማ ነግራለች። ሴት ልጅ መውለድ የምትፈልጉ ሰዎች ካላችሁ ንገሩለት። ባሎች እናንተም ደግሞ ወንድ ልጅ ንገሩባት። አሜን ነው። በቃል በልጦ ተገኘ ሰው ያ ነገር የራሱ ያደርጋል። ባሎች አው ስራ ቦታ እስኪመለሱ ወልደው ይጠብቃሉ። አንዳንድ ሰዎች ወንድ ልጅ ከፈለጉ ወንድ ልጅ እግዚአብሔር ይሰጥላቸዋል። ሴት ልጅ ከፈለጋችሁ ሴት ልጅ ይሰጣል። ከምትኖርበት ቦታ እግዚአብሔር የራስ ነገር ቢኖር ቢሰጥልህ ደስ ይላል። በጣም ደስ ይላል። ትልቁ ሰው በሻቲ ነው። የሰው ለሰዎች የሆነ አንተን እግዚአብሔር አንድ ነገር አድርግላል። ከመሬት ጋር ተነካካ፣ ከመንዲስና ጋር ተነካካ ነገር ጋር ያነካካ የሆነ ይሄ ከመንዲስና ጋር ተነካካ ምን ነው የሚያገናኘው? ጂኦሎጂስት ነው መሬት ማለት ነው። መሬት ጋር የሚያገናኝ ነገር አለ። እኔ አታውቀኝም። እኔም አንተን አላውቅም። ዛሬ ነው አየሁ። እዛ ነው አሁን በመሬት ጋር ተነካካ ነገር ነው በመንፈስ ዓለም ላይ አይቻለሁ። በዛ ምክንያት እግዚአብሔር አንድ ሰው ይሰጥልሃል። ያ ሰው ትልቁን የጥያቄን መልስ ይመልስልሃል። ተፈጸመ።